ዶክተር ልሳን ወርቅ ኮንሴቦ እባላለሁ። ሬዲዮ ኢትዮጵያ ግብረሰናይ ድርጅት መስራችና ስራ አስኪያጅ ነኝ። ከ2020 ጀምሮ ኮሚኒቲ ቤዝድ አድርገን ኮሚኒቲ ፈርስት አድርገን የማህበረሰቡን አስቀድመን ብዙ ስራዎችን እየሰራን ቆይተናልና ይህ ስራችን አብዛኛው ከሎካል ሪሶርስ ሞቢላይዝ በማድረግ ነው የቆየ ነውና ብዙ በጎ ፈቃደኞችን የያዘ ተቋም ነው ሬዲዮ ኢትዮጵያ። እንግዲህ ላለፉት 4 ዓመት ተኩል አሁን ወደ 5 እየተጠጋ ባለበት 15 ሚሽኖችን ያካሄደን ሲሆን በዚህ ሁሉ ወደ 63626 የማህበረሰብ ክፍሎችን ተደራሽ አድርገናል። እነዚህ ሁሉ ኮሚኒቲ ኢኒድ የሆኑት በጣም በአካል ጉዳተኞች፣ ነፍሰ ጡር እናቶች፣ አረጋውያንም ጨምሮ ተደራሽ ያደረግንበት ሲስተም ነውና ሲስተም ዋይዝ በሆነ መንገድ ነው አካሄድ የምናደርገው። በጤናው ብቻ አይደለም፣ በትምህርት አክሰስ እንሰራለን፣ በውሃ አክሰሶችም እንሰራለን። አብዛኛው እስካሁን የሰራ ነው በጤናው አስፔክት የሰራንበት ነው። ዛሬ እንግዲህ ይሄንን እስከዛሬ የመጣንበትን ስራ ወደ ኢንስቲትዩሽናል ሪሌሽን ከተለያዩ እንግዲህ ሲዳማ ክልል ላይም ስራዎችን ሰርተናል። ሌሎች ክልሎችም በጎ ፈቃደኞች በየክልሉ ተዋቅሮ በየክልሉ ኦፊስ እየከፈትን ያለን ሲሆን ይሄ እንግዲህ አሁን አገሪቷ የምትከተለውን ዶሜስቲክ ፈንዲንግ መሰረት ያደረገ ተቋም ነው። እስካሁን ይህንን ያህል ሰው አድሬስ ስናደርግ ምንም ፈንድ ሳናገኝ ከራሳችን ፖኬት ኮንትሪቢዩሽን እና ሎካል ሪሶርስ ሞቢላይዝ በማድረግ ነው የቆየ ነው። የዛሬው እንግዲህ አንድ ማሳያ አድርገን እዚሁ አካባቢ ዞን ላይ የሚሰሩ ስራዎችን ዲጂታላይዝ ከማድረግ አኳያ፣ ኤአይ ኢንቴግሬት ከማድረግ አኳያ፣ ከማዘመን ጤና ተቋማቶችን ከማዘመን አኳያ ዴታ እንግዲህ በጣም ኢምፖርታንት ነው። አንድ መረጃ ታችኛው ጤና ሴክተር እስከ ላይኛው በትክክል ሲደርስ ነው ለፖሊሲውም ለተለያየ ነገር የሚጠቅመውና እዛ ጋም የኛ በጎ ፈቃደኞች፣ ኮምፒውተር ሳይንስ ስፔሻሊስቶች የተለያየ ዲፓርትመንትም ስላለ ኢንቴግሬት እያደረግን እንደ አንድ ሄልት ሴንተሮችን እስከ ጤና ኤክስቴንሽኑ ከሄልት ሴንተሩ ጋር ኢዚሊ ሊደረጉ የሚችሉ የተሳለጠ ግንኙነት በጣም አስፈላጊ ነው ብለን ስለምናምን ወባ ከማጥፋት አኳያ፣ ክትባቶችን ከማዳረስ አኳያ፣ የመጀመሪያ ሕክምና በአእምሮ ጤና ላይ አገን ደግሞ የመጀመሪያ እርዳታ በአደጋ በደረሰ ጊዜ የሚሰጥበትን የተለያዩ ሴክተሮችን አሁን ከገለጽኳቸውም ያለፉ የተለያዩ የኛ የማኔጅመንት የሬዲዮ ኢትዮጵያ ማኔጅመንት ተነሳሽነት እጅግ የሚደንቅ ነውና እንደ ሀገር አቀፍ ይህንን ነገሮችን እያስቀጠልን የምንሄድ መሆኑን ቃል እየገባን አሁንም ከኛ ጋር ለመስራት የሚፈልጉ የተለያዩ ድርጅቶች፣ የተለያዩ የመንግስት አካላቶች በራችን ክፍት ነው። በጎ ፈቃደኞችን መጥተው እንዲሰሩ በራችን ክፍት ነው። አንድ የጤና ብቻ ሳይሆን የትኛውም አስፔክት ላይ ያለ ሰው መጥቶ ከኛ ጋር ማህበረሰብ ለመርዳት ማንም የሚችል መሆኑን በዚሁም አጋጣሚ ጥሬን እያቀረብኩ ለውጥ እያመጣን ማህበረሰቡን እየረዳን የምንቀጥል መሆኑንም ለማረጋገጥ እወዳለሁ።